ሰላም እንዴት ቆያችሁ? ተወዳጅና ተናፋቂው የ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ጅማሮን ያደርጋል። በዛሬው ፕሮግራማችን ደግሞ በአንደኛው ሳምንት የሚደረጉ አስሩንም ጨዋታዎች እንዳሰሳቸዋለን። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ እንላለን። ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሆኖ የ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ጅማሮን የሚያደርገው አርብ ነሐሴ 15 ማታ 4 ሰዓት ላይ በኤሚሬትስ በሚካኤል አርቴታ የሚሰለጥነው የአምናው ሻምፒዮን አርሰናል ከአዲስ አዳጊውና በፍራንክ ላምፓርድ ከሚሰለጥነው ኮቨንተሪ ሲቲ ጋር በሚያደርጉት ጨዋታ ነው። ኮቨንተሪዎች በሻምፒዮንሺፑ በአንደኝነት ደረጃ አጠናቀው ለዚህ መብቃታቸው ይታወሳል። ምናልባት ለአርሰናል ጠንካራ ተጋጣሚ ሆነው ሊቀርቡ ይችላሉ ተብሎ ይገመታል። ነገር ግን አርሰናል በኮሚኒቲ ሺልድ ከማንቸስተር ሲቲ ጋር በነበረው ጨዋታ ድንቅ ብቃቱ በማሳየቱ እንዲሁም በሜዳው እንደመጫወቱ መጠን ምናልባት ድል ወደ አርሰናል ሊያደላ ይችላል ተብሎ እየተገመተ ነው የሚገኘው። ሁለተኛው ጨዋታ ቅዳሜ በምሳ ሰዓት 8 ሰዓት ተኩል የሚካሄደው ነው። በኤምኬኤም አዲስ አዳጊውና በሰርጌይ ያኪሮቪች የሚሰለጥነው ሃል ሲቲ ከማይክል ካሪኮ ማንቸስተር ዩናይትድ ጋር ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ በክረምት የዝውውሩ መስኮት ብዙም እንቅስቃሴ አላደርጉም ተብለው እየተወቀሱ ይገኛል። ነገር ግን ባለፈው ዓመት አሰልጣኝ ማይክል ካሪክ ወደ ቡድኑ ከመጣ በኋላ ከፍተኛ መሻሻል እያሳዩ በመሆናቸው ምክንያት ይህንን ጨዋታ በቀላሉ ያሸንፋሉ ተብሎ እየተጠበቀ ነው የሚገኘው። በዚሁ ቀን አመሻሽ 11 ሰዓት ላይ ከሚደረጉ ጨዋታዎች መካከል አንዱ በፖርት ሮማን ሮድ የሚደረገው በጋሪ ኦኒሉ የሚሰለጥኑት ኢፕስዊች ታውኖች ከለብሩሱ ሰንደርላንድ ጋር ነው። ሰንደርላንድ ባለፈው የውድድር ዘመን ጠንካራ ብቃታቸውን ማሳየታቸው የሚታወስ ነው የሚሆነው። ምናልባት ኢፕስዊቾች ጠንካራ ተጋጣሚ ያጋጠማቸው ነው የሚመስለው። በዚሁ በተመሳሳይ ሰዓት ምሽት 11 ሰዓት ላይ በውቡ የሂል ዲንኪንሰን ስታዲየም የዴቪድ ሞይሱ ኤቨርተን ከፒየር ሴዡ ክሪስታል ፓላስ ጋር ጨዋታቸውን ያደርጋሉ። ክሪስታል ፓላስ አዲሱን አሰልጣኝ ፒየር ሴዥን መሾሙ ይታወሳል። ምናልባት ቡድኑ እስኪዋሃድ ድረስ ከፍተኛ የሆነ ስጋት ሊያጋጥማቸው ይችላል ተብሎ ነው የሚጠበቀው። ነገር ግን የዴቪድ ሞይሱ ኤቨርተን ባለፈው ዓመት ጠንካራ ነገርን በማሳየቱ የምሽቱ ጨዋታ እጅግ ተጠባቂ ነው የሚሆነው። በተመሳሳይ ሰዓት በሲቲ ግራውንድ በኦሊቨር ግላስነሩ የሚሰለጥኑ ኖቲንጋም ፎረስት ከዳንኤል ፋርከው ሊድስ ዩናይትድ ጋር ጨዋታቸውን ያደርጋሉ። ይህ ጨዋታ ጠንካራ ይሆናል ተብሎ ነው የሚጠበቀው። ምክንያቱም ሊድስ ዩናይትድ ባለፈው ዓመት ጠንካራ ቡድን ይዞ የነበረ ቢሆንም በዘንድሮ ግን አንዳንድ ዝውውሮችን በማድረጉ ምክንያት ከኦሊቨር ግላስነሩ ኖቲንጋም ፎረስት ጋር የሚያደርጉ ጨዋታ ተጠባቂ እንደመሆኑ ይገመታል። ምሽት 1 ሰዓት ተኩል ላይ በኮሚኒቲ ስታዲየም በኬት አንድሪውስ የሚሰለጥኑት ብሬንትፎርዶች ከሊሊ ዋይቱ የዲዘርቢው ስፐርስ ጋር ጨዋታቸውን ያደርጋሉ። ይህ ጨዋታ የለንደን ደርቢ ጨዋታ እንደሆነ ይነገራል። እነዚህ ሁለቱ ቡድኖች ጠንካራ ፉክክር እንደሚያደርጉ ነው የሚጠበቀው። ሊሊ ዋይት ቶተንሃም ሆትስፐርስ በክረምቱ ጠንካራ ዝውውር ማድረጋቸውን ተከትሎ ዘንድሮ ጥሩ ፉክክር ያሳዩናል ተብሎ ነው የሚጠበቀው። የእንግሊዝ ፕሪሚየር ሊግ አንደኛው ሳምንት እሁድ ጨዋታውን ሲያደርግ እሁድ ነሐሴ 17 2018 ቀን 10 ሰዓት ላይ በኢትሃድ በአዲሱ አሰልጣኝ ኤንዞ ማሬስካ የሚመሩትና በኮሚኒቲ ሺልድ ደካማ ብቃታቸውን ያሳዩት ማንቸስተር ሲቲዎች ከጠንካራዎቹና በማርኮ ሮሰ ከሚሰለጥኑት በርንማውስ ጋር ጨዋታቸውን ያደርጋሉ። ምናልባት ማርኮ ሮሰ አዲስ አሰልጣኝ እንደመሆኑ መጠን ሊጉን እስኪላመደው ድረስ አስቸጋሪ ሊሆንባቸው ይችላል ተብሎ ነው የሚጠበቀው። ነገር ግን በርንማውዞች ጠንካራ ቡድን እንደመሆናቸው መጠን ለማንቸስተር ሲቲዎች ስጋት ይሆናሉ ተብሎ ነው የሚጠበቀው። በዚሁ በተመሳሳይ ሰዓት የፋቢያን ሃዝለሩ ብራይተን በሜዳው አሜክስ የኡናይ ኤምሪውን አስቶን ቪላን ያስተናግዳል። የሁለቱ ቡድኖች ጨዋታ እጅግ በጣም ጠንካራ እንደሚሆን ከአሁኑ እየተጠበቀ ነው የሚገኘው። አመሻሽ 12 ሰዓት ተኩል ላይ በሴንት ጄምስ ፓርክ በአዲሱ አሰልጣኝ ማቲያስ ያሴል የሚመሩት ኒውካስሎች በሌላኛው አዲሱ አሰልጣኝ አንዶኒ ኢራኦላ ከሚመሩት ሊቨርፑሎች ጋር ጨዋታቸውን ያደርጋሉ። እነዚህ ሁለት ቡድኖች ጨዋታቸውን ሲያደርጉ ብዙ ጊዜ የግብ ፌሽታ ይስተዋልበታል። ጠንካራ ጨዋታ እንደሚሆን ይጠበቃል። የአንደኛው ሳምንት ወይም የመጀመሪያው ሳምንት የመጨረሻው ጨዋታ በዕለተ ሰኞ ነሐሴ 18 2018 ዓ.ም በቴሚስ ወንዝ ዳርቻ በሚገኘውና በውቡ ክራቫን ኮቴጅ በአዲሱ አሰልጣኝ አልቫሮ አርቤሮአ የሚሰለጡት ፉልሃሞች በሌላኛው አዲሱ አሰልጣኝ ዣቪ አሎንሶ የሚመሩት ቼልሲዎችን ያስተናግዳሉ። ይህም ጨዋታ ከለንደን ደርቢ ጨዋታዎች መካከል አንዱ ነው። እነዚህ ሁለቱ ቡድኖች የሚያደርጉ ጨዋታ እጅግ ተጠባቂ ነው የሚሆነው። ምክንያቱም ሁለቱም ቡድኖች በአሰልጣኞቻቸው አዲስ እንደመሆናቸው መጠን የሚያሳዩት ነገር በጉጉት እየተጠበቀ ነው የሚገኘው። በአጠቃላይ በመጀመሪያው ሳምንት 10 ጨዋታዎች ይደረጋሉ። በእናንተ በኩል የትኞቹ ጨዋታዎች ጠንካራ ይሆናሉ ብላችሁ ትገምታላችሁ? እስቲ በኮመንት ስር ሀሳባችሁን አቅርቡልን።